በአንዲት በተወደደች ከተማ ስሙ ካራን የሚባል አንድ ወጣት ነበር። እርሱም ትልቅ ሕልም ለመማር፣ ቢዝነስ ለመጀመር፣ ቤተሰቦቹን ለማስደሰት ነበረው። ይሁን እንጂ አንድ መሰናክል ነበረው። እርሱም ለዝነስ በየማለዳ ለራሱ ቃል ይገባል፣ በእርግጠኝነት ነገ ጀምራለሁ እያለ። ነገር ግን ነገው ሲደርስ ይሰንፍና ሳይጀምር ይተዋል። ሰዓታት፣ ቀናት፣ ሳምንታት፣ ወራት አለፉ። ሕልሙም እየደበዘዘ መጣ። አንድ ቀን አያቱ የካራንን የሕይወት ትግል ተረድተው ልጄ፣ ነገ በንጋታው ከኔ ጋር በተራራማው መንገድ የማሳይ ነገር ስላለ ከኔ ጋር አብረኸኝ ትመጣለህ አሉት። ካራንም በንጋታው ከአያቱ ጋር በተራራማው መንገድ ብዙ ከተራመዱ በኋላ የተራራውን ጫፍ ደረሱ። አያቱም አንድ የሚፈስ ወራጅ ውሃ አሳዩት። እየው ልጄ፣ ይህ ወንዝ ለአንድም ቀን ሳይቋረጥ ቀንና ማታ ይፈሳል። ለምን ድንጋዮች እንዳይፈስ አላደረጉትም? ካራን ብለው ጠየቁት። ካራንም ግራ ገባውና ታዲያ ከኔ ጋር ምን ያገናኘዋል አለው። አያቱም ሳቅ አሉና ልጄ፣ ከሌዝነስ ጋር በኃይል መጋፈጥ የለብህም። የምታሸንፈውም በመንቀሳቀስ ነው። አነቃቂ ንግግር አትጠብቅ። ከአሁኑ ጀምር። ትንሽ ሊሆን ይችላል። ወደ ህልም መጓዝ የጀመርክ ዕለት ጉልበትን ታገኘዋለህ። ድንጋይ እያለ አመቻችተክ ልክ እንደ ወንዝ ዓላማህን ተከተለው አሉት። ዶንት ዌይት ፎር ሞቲቬሽን ስታርት ሙቪንግ ናው።